የሚመጡ አደጋዎችን መቆጣጠር አንችልም። ስለዚህ ግዴታ እናደርገዋለን። እንዴት አድርገን? ግማሹን ክፍያ እኮ ተቀብለናል እኛ ቤዛ። አሁን አቤን ሄደን ውጣልን ብንለው እሺ የሚለን ይመስልሻል? ወይ ዳኒ ደግሞ እሺ፣ እኔ ግራ እየገባኝ ነው። ምን እናድርግ? አቤ እኮ ግማሹን ክፍያ ከፍሎናል። እንዴት አድርገን ነው ውጣ ብንለው የሚወጣልን? እባክህ አቤ ዝም ብሎ አይወጣም። ገንዘቡ መልሱልኝ ነው የሚለው። ገንዘቡ ደግሞ አልቋል። ገንዘቡም አልቋል፣ ቤቱም ደግሞ የነሱ ሆኗል። አሁን ምን እንደምናደርግ እኮ ነው የጨነቀኝ። በቃ የማይሆን ሀሳብ አታስቢ። ውይ ምን አይነት ውጥንቅጥ ውስጥ ነው የገባ ነው ዳኒ? እሺ አቤ እንዴት አድርገን ነው የምናሳምነው? አቤ ይወጣል ብሎ ማሰብ በጣም ከባድ ነገር ነው። ነገሮች ሁሉ ከአቅማችን በላይ ይሆኑ። ዳኒ እንደምንም ብለን ዘዴ እንፈልግ እና ሄለን ቤት ከደረስን በኋላ መፍትሄ እንፈልጋለን። እሺ እንሂድ። ነገሩ ግን በጣም ይጨንቃል ቤዛ። አውቃለሁ ዳኒ፣ ግን ደግሞ ሌላ አማራጭ የለንም። በዛ ላይ ምንም ጊዜ የለንም። አሁን የሆነ ነገር ማድረግ አለብን። አዴ ምን እየሰራሽ ነው? ጠረኑ በጣም ነው ደስ የሚለው። ለኛና ለእናቴ የሚሆን እኮ ምግብ እያበሰልኩ ነው። አንቺ ምግብ ስታበሲ ማየት በጣም ደስ ይላል። ሁሌ ካጠገብሽ መሆን ነው ፈልገው። ዴቪዬ እውነትህን ነው። ለኔ ያደረከውን ነገር መቼም ቢሆን አረሰው። እናቴን አክብረህ ላደረከው ነገር ደግሞ በጣም አመሰግናለሁ። አዴ እናትሽ እኮ ማለት እናቴ ናቸው። ደግሞ ለእርሳቸው የሚገባቸውን ነገር ነው ያደረኩት። እነሱን ማስደሰት ደግሞ ለኔ ትልቅ ደስታ ነው። እናቴን የሚያከብርልኝ ቤተሰቤን የሚወድልኝ ሰው ስለሰጠኝ ባንተ ሁሌም ደስተኛ ነኝ። ሁሌም ተመስገን እላለሁ። አንቺ ማለት እኮ ለኔ ህይወቴ ነሽ። ለቤተሰብሽ ማድረጋቸው ነገር በሙሉ ደግሞ ለኔ ግዴታዬ ነው። እሺ የኔ ቅን አብራኝ በመሆን ደስተኛ ነኝ። ሁሌም አብራኝ እንድትሆን ፈልጋለሁ። እንኳን እንደዚህ ብለሽኝ መቼም ካጠገብሽ አለኝም። እሺ አይደል? ምን ነው ቆየሽ? ወጡን ጨርሰሽ አልሰራሽም እንዴ? በቃ ማዘር እኔ ልሂድ። ወዴት ትሄዳለሽ? እኔ ማለት ሩታዬ ይሄ ነገር ምንም ሊገባኝ አልቻለም። ቆይ እንዴት ነው ይሄ ነገር ለማድረግ ያሰበው? ምንድነው የተፈጠረው? ዶክተር የእውነቴን ነው የምልክ። እኔ ምንም የማውቀው ነገር የለም። ሁሉም ነገር በድንገት ነው የሆነው። አሹ በስካር መንፈስ ውስጥ ሆኖ ነው ያን መጥፎ ነገር የፈጸመው። አንተ ሩታ በስካር መንፈስ ራሱ ቢሆን እኮ እንዴት ነው ቆይ በእህትነትና በጓደኝነት ማያት ልጅ ላይ እንደዛ ነገር ሊያደርግ ያሰበው? እኔ ይሄን ነገር በፍጹም ልረዳው አልችልም። አዎ ዶክተር፣ ሁሉንም ነገር እሱ ከፈጸመ በኋላ ነው ወደ ገጠር ሄደው። ይኸውልህ ሮማንን በጣም ያፈቅራት ነበር። ፍቅሩ ነው ወደ እብደት የከተተው። አይወልሽ ሩታዬ፣ ፍቅር ማለት እኮ እንደዛ አይደለም። እውነተኛ ፍቅር ማለት የሌላውን ሰው ክብር ነጥቆ የራስን ፍላጎት ማድረግ አይደለም። እውነተኛ ፍቅር እኮ የሌላውን ሰው ፍላጎት ማክበር፣ መተሳሰብ እኮ። ታዲያ ምንድነው ፍቅር ዶክተር? አንተ ቆይ ስለ ፍቅር በዚህ ያክል የምታወራው ለአንተ ፍቅር ማለት ምን ማለት ነው? ለኔ ፍቅር ማለት ሌላኛውን ሰው መውደድ፣ ማስደሰት፣ ፍላጎቱን ማክበር ነው እንጂ የራስን ፍላጎት በግድ እዛ ሰው ላይ መጫንና ጫና መፍጠር አይደለም። ፍቅር እኮ ማለት መስዋዕትነት ነው እንጂ አረመኔነት አይደለም። እንዴ ቆይ አንተ ስለ ፍቅር እንደዚህ ልታውቅ ይቻልከው እንዴት ነው? ፍቅር ይዞክ ያውቃል ማለት ነው? ስለ ፍቅር ለማወቅ እኮ ግዴታ ጊዜ መቃጠል አይጠበቅብሽ። የሰዎችን ስሜትና ህይወት ማወቅ በጣም በቂ ነው። በዛ ላይ ደግሞ ልብሽ ሲረጋጋ ረጋ ስትይ ፍቅር ምን እንደሆነ በደንብ ይገባሻል። አይ ዶክተር፣ ሁሉ ጊዜ ነገሮችን በህክምናና በፍልስፍና ነው የምታያቸው። ያው እውነታው እሱ ስለሆነ ነው ሩታዬ። አብዛኛውን ጊዜ እኮ እንደዚህ አይነት ትልቅ ጥፋቱ ሰዎች የሚገቡት ቅድሚያ ለራሳቸው የራሳቸውን ስሜት ብቻ ስለሚያስቀድሙ ነው። ይኸውልህ ዶክተር፣ አንተ የተናገርከው ነገር በሙሉ ገብቶኛል። ትክክል ነህ። አሹም ያን ነገር የፈጸመው ከፍቅር የተነሳ ሳይሆን ከራሱ ፍላጎት የመነጨ እብደት ነው። ትክክል ነሽ ሩታዬ። እውነተኛ ፍቅር ለሌላኛው ሰው ደስታና ትክክለኛ ነፃነት ይሰጣል። እና ዶክተር፣ አንተም እውነተኛ ፍቅር አግኝተካል ማለት ነው? እንዴት እንደዚህ ልታስብ ቻልክ? ፍቅር እኮ በየቦታው አለ ሩታዬ። ዋናው ነገር በስርዓት ያን ነገር ተቀብሎ መረዳት መቻል ነው። እሺ የፍቅር አባት ዶክተር፣ ሌላ ስለ ፍቅር ምን ልትነግረኝ ትችላለህ? በቃ እሺ ሩታዬ፣ ለዛሬ ይሄኛው ትምህርት እዚህ ላይ በቃናል። ሌላ ጊዜ እንቀጥላለን። እሺ አስተማሪ፣ ሌላ ጊዜ ደግሞ በደንብ ታስተምረኛለህ። ደግሞ ነገሮችን የምትረዳበት አረዳድ መንገድክ በጣም ደስ ይላል። አመሰግናለሁ ሩታዬ። ግን ደግሞ ከሄረግ ዛ ገብቶ ቀረ ምን ይሻላል? ጓደኛክ በጣም ተጨንቆ ነበር የገባው። ከሮማን ጋር እያወራ ይመስለኛል።
አረ የኔን አውጣ በእናትህ እዛው ስቀረኩ እንዴ ዶክተር ገና እያወሩ እኮ ነው። ትንሽ ጊዜ ስጣቸው እንጂ። እንዴ ሩታዬ በቂ ጊዜ እኮ ሰጥተናቸዋል። እንዴ እኛ እኮ እዚህ ቆመን ቀረን። ይሄኔ እኮ የልጅ እዚህ መቆሜንም ረስቶታል። ሮማን ካገኘ ይሁን ዶክተር፣ አብረን መቆማችንና ማውራታችን ግን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሩታ። በድጋሚ እንኳን ተመልሰሽ መጣሽ። አመሰግናለሁ ዶክተር። ይህንን ካንተ መስማቴ በጣም ደስ ብሎኛል። እኔ ምንሽ ፍቅር መኝታ ክፍል ማን ነው ያለው? ድምጽ ይሰማኛል። ሊዱ ተመልሳለች እንዴ? ሊዱ አይደለችም እማዬ፣ እሷ አሁን ወጣለች። ታዲያ ማን ድምጽ ነው የሚሰማኝ? ድምጽ እኮ አለ እማዬ። እነዚያ ዶክተሮቹ ናቸው። ማን እንደነገራቸውና ከየት እንደሰሙ አላውቅም። ድንገት መጥተው ሮማንን ካላየናትና ካላከምናት እያሉልሽ ነው። ጎሽ ይሁን የኔ ልጅ፣ መምጣታቸው ጥሩ ነው። ፈጣሪ የሮማንን መጎዳት አይቶ እነሱን ጥሎላት ነው። እማዬ ደግሞ ስለ ሁሉም ሰው ጥሩ ጥሩ ነገር ብቻ ነው የምታስቢው። እኔ ግን ምንም አልተመቹኝም። ምንድነው ያልተመቸሽ ፍቅርዬ? እነሱ መጥተው ቢረዷት ቢያረጋጓት ምን ችግር አለ? ልጅቷ እኮ በድኗ ቁጭ ብላ የምታለቅሰው አይደለም እማዬ። ይሄ ሁሉ ሰው እዚህ ቤት ውስጥ እየወጣና እየገባ ቤቱን መበጥበጡ ምንም አልተመቸኝም። ደግሞ ሰራተኛ ስለሆነች ብቻ ሁሉ ነገር አያስፈልጋትም። እንዴት እንደዚህ ያለሽ ፍቅር? እንዴ ምንም ሰራተኛ ብትሆን እኮ የሰው ልጅ ናት። እኔና አንቺ ደግሞ እንደ እናትና እንደ እህት ጎኗ ነው መቆም ያለብን። ምንም መከራና ችግር ቢፈራረቅባት። እኔ እኮ ምንም አላልኩም እማዬ። እሷንም ቢሆን አልጠላዋትም። ግን ዶክተሮቹ ስራቸውን ትተው እዚህ እየመጡ መጠየቃቸውን ያልገባኝ። እነሱ እኮ ሰዋቢነት ተሰምታቸው ነው የመጡት። የልጅቷን ስቃይ ሰምተው ነው። እግዚአብሔር ያክብራቸውና ሮማንን መተው ማየታቸውና ማከማቸው ጥሩ ነገር ነው። እሺ ይሁን እማዬ፣ አንቺ እንደፈለግሽው። ግን ይሄን የሚባል ዶክተር እዛ ክፍል ውስጥ ገብቶ ሮማን ምን እያወራት እንደሆነ አላውቅም። ምንም ቢያወራ እኮ ልጅቷን ሊያክማትና ሊረዳት ነው የመጣው። አንቺ ደግሞ በሰው መልካምነት ገብተሽ ጥርጣሬና ክፋትን አታጭሪ። እኔ ምንም ጥርጣሬ የለኝም እማዬ። ዝም ብዬ ለቤቱ ሰላም ሳስብ ነው። እሷን ለመርዳት ከሆነ የመጡት ምን አገባኝ፣ ይርዷት። የቤታችን ሰላም የሚናጋው የሰው ልጅ ሲያለቅስና ሲበደል እያየን ዝም ማለታችን ነው እንጂማ መልካም ነገር ማሰብ የቤታችንን ሰላም አያናጋውም። እሺ እማዬ፣ ለተናገርኩት ነገር በሙሉ ይቅርታ። አፌን እዘጋለሁ። አንቺ ከወደድሽው እኔ ምንም አልልም፣ ደግሞ አይመለከተኝም። ያሹን ጸባይ በሂደት እንዳወቅሽው እነሱንም በሂደት ታውቂያቸዋለሽ። አፌን እዘጋለሁ አትበይ ፍቅር። አይምሮሽ ለርራይና ለደግነት መክፈት አለብሽ። እንዴት የሰው ልጅ ሲበደል ልብሽ አይራራም? አሁን ዶክተሮቹ መማን አቃለውላታል። ደህና ብትሆን እኮ ለኔም ላንቺም ሰላም ነው የሚሆነው። እሺ እማዬ፣ እኔም እኮ እንዲሻላት ነው የምፈልገው። ግን ይሄ ሁሉ ነገር አልፎ ይሄ ቤት ወደ ቀድሞ ሰላሙ ቢመለስ ደስ ይለኛል። ይመለሳል የኔ ልጅ። አንቺ ብቻ ለሰው ልጆች መልካም ማሰብን ልመጂ እንጂ በሂደት የሚመለስ ነገር ነው። እሺ እማዬ፣ አትናደጂ። ሮማ እንደዚህ በመሆኗ ደንዝዛለች። ስለዚህ እኔ ቡና ላፍላልሽ። ጎሽ የኔ ልጅ፣ እንደዚህ ስትሆኚ ነው ጥሩ። ለሰው ልጅ እርራይና ደግነት ማሳየት ደግሞ መልካምነት ነው። አዎ እማዬ፣ አንቺ ሁል ጊዜ ይሄን ነበር የምትመክሪኝ። እኔም ከዚህ በኋላ አንቺ የምትይኝ ነገር ለመታዘዝ ሞክራለሁ። እግዚአብሔር አይምሮሽን ይክፈትልሽ። መልካምና ደግ ሰው ሁኚ። ጎሽ አሁን ቡናውን ቶሎ አፊ። ዶክተሩም ካለ ጠጥቶ ይሄዳል። እሺ እማዬ። ተመስገን ኩኩሻ። እኔ ማዘሩ ያደረገችው ነገር ምንም ነው ያልገባኝ። ቆይ አሁን ኪንጎን ቤት ድረስ መጥራት ምን የሚሉት ነው? እሺ እስቲ ክምት ምን ሆነሽ ነው? ማዘሯ እንደማመስገን ደግሞ ጭራሽ ትናደጃለሽ እንዴ? እሷ እኮ ለአንቺ ብላ ሰላም እንዲፈጠር እኮ ነው ያን ሁሉ ያደረገችው። አይደለም ኩኩሻ፣ ይኸውልሽ ማዘሯ እኔ ያለሁበትን ሁኔታ ምንም ሳትረዳ ነው ኪንጎን የጠራችው። ኪንጎ እንደሆነ በቃ ዝም ብሎ ነገር ሊያቃልል ነው የመጣው። እንዴ ቅምጥል፣ እስቲ አትድረቂ። አሁን እንኳን እሺ ብለሽ ታረቂ። ኪንጎ እንደሆነ ለአንቺ ያለው ፍቅር በጣም ከፍተኛ ነው። ኧረ እኔ መቼም ቢሆን ከኪንጎ ጋር መታረቅ አልፈልግም። ይኸውልሽ ትሰሚኛለሽ፣ የኔና የሱ ነገር አብቅቷል። እሺ መቼም ቢሆን ወደ ኋላ መመለስ አልፈልግም። አልገባኝም። ቆይ የምርሽ ነው የምታወሪው? የእውነት ፍቅሩ ከውስጥሽ ወጥቶ ነው ወይስ እንዲሁ ለአፍ ያህል ነው የምታወሪው? አይ እሱማ ፍቅሩ አልወጣልኝም፣ ግን ደግሞ ኪንጎ እንዲያከብረኝ ይፈልጋል። ኩኩሻ ገባሽ አይደል የምልሽ? በቃ ከሱ ርቄ መጠንከር አለብኝ። እሺ ጥሩ ሀሳብ ነው፣ ግን አንዳንዴ ነገሮችን ከልክ በላይ መራቅ እንዲበላሹ ያደርጋል። ተጠንቀቂ። አታስቢ ኩኩሻ፣ እኔ ማድረገውን አውቃለሁ። እሱ ራሱን አርሞ ካልመጣ በስተቀር በጭራሽ ወደ ኋላ አልመለስም። እሺ እንደፈለግሽ። ግን ቅምጥል ያ ዳይመንድ የጠፋ ያቺ ሻኪራ የምትባል ልጅ መታ ከሄደች በኋላ አይቼው ራሱ አላውቅም። ሻኪራ ጣልፋ የሆነ ቦታ ወስደው ይሆናል እንጂ የት ሄዳል ብለሽ ነው? ቅምጥል እኔ እኮ እውነቴን ነው የጠየቅኩሽ። አንቺ ደግሞ ለምንድን ነው የምትቀልጂው? ቆይ ማያስፈልግ ጥያቄ ነው የጠየቅኩሽ። አረ ኩኩሻ በቃ አረጋጊው፣ ዝም ብሎ ለመቀለድ ያክል ነው እኮ እንዴ። አይ በቃ አልፈልግም። አሁን እኔ እወጣለሁ። የአንቺ ቀልድ ደግሞ ከልክ ያለፈ ነው። ወይ ኩኩሻ በቃ አታካብጂው። ይኸውልሽ ትንሽ ቆይና በቃ አብረን እንወጣለን። እንዴ ተረጋጊ እንጂ። አልረጋጋም። አንቺ ሁሌ ሰው ላይ ማፌዝ ነው የምታውቂው። በቃ ሌላ መች ተሰሚኝና ነው? አረ ኩኩሻ ቆይ ጠብቂኝ። አንቺ
ለምን እዚህ በቃ ላይ ፊት ምንድን ነው? ኧረ ኪንጎ ተወኝ በእናትህ። አሁን ይኸውልህ ያገኘሁትን ሰው በጠቅላላ እነቅነቅ ግደል ግደል የሚል ስሜት እየተሰማኝ ነው። ቆይ ምን ሆነ እንደዚህ ተናደድከው? ማን አናደው ነው? ያሹ ሮማን ላይ ምን እንደሰራባት ታውቃለህ? ኪንጎ ጭራሽ ሊደፍራት ሞከረ እኮ። ምን አልክ? አሹ ሮማን ሊደፍራት ሞከረ? ቆይ ልጁ አበደ እንዴ? እየቀለድኩ ነው እንደ መሰል። ይኸውልህ አሁን እኔ አይምሮዬ እንደዚህ ብትን ሊል በቃ ሊበታተን ደርሷል። ምን ማሰብ እንዳለብኝ ራሱ አላውቅም። አምላክ ሆይ ይሄ ልጅ አውዶ መሆን አለበት። ቆይ አሹ እየወዳትና እያፈቀራት እንዴት እንደዚህ ሊያደርግ ይችላል? እሺ አሁን እሺ ማን ነው እሺ የሚታመን? እስቲ ንገረኝ፣ ማን ነው የሚታመን? ካሹ ጋር አብረን ያደግነው ከልጅነት እስከ እውቀት ድረስ ክፉ ደግ አብረን ያየነው ወንድሜ ማለት እኮ ነው። እሱ ያልታመነ እሺ ማን ነው የሚታመነው? አረ እኔ ራሱ በጣም ንገርም አሹ እንደዚህ ያደርጋል ብዬ በፍጹም አልጠበቅም። እኔማ ሮማንን እንደዛ ባዶ ቤት ውስጥ ኩርምት ብላ ሳያት እንደዛ ስቅስቅ ብላ ስታለቅስ ራሴን መቆጣጠር ነው ያቃተኝ። አሹ ማለት እኮ ለኔ ወንድሜ ማለት እኮ ለኔም ለሮማንም ወንድማችን እኮ ነው። አሹ ያልታመነው ቆይ እሺ ማን ነው የሚታመነው? እኔማ በገዛ እጆቼ እንደዚህ አንገቱን እንቅ አድርገህ ግደለው ነው ያለኝ። ብገለው ደስ ነው የሚለኝ። አረ እሺ አሁን ተረጋጋ። አንተ በእንዴት ብገለው እኮ አንተ ነው የምትሳሰረው። ወንድሜ እኔ እፈልጋለሁ። ምን ማለት ነው? ምን ማለት ነው አትናደድ ማለት? እንዴት ነው ማልናደደው? አሹ ማለት እኮ ለኔ ወንድሜ ነው። ሮማን ማለት ለኔ እህቴ ነች እኮ። እንዴት ነው ማልናደደው? ከልጅነት እስከ እውቀት ድረስ አብረን አድገን እንደዚህ አይነት ነገር በገዛ እህቱ ላይ ሲያደርግ እንዴት አድርጌ ነው ማልናደደው? እውነትህን ነው ዳይመንድ። ነገሩ እኮ ምን ይመስላል? ቆይ አሹ የት አለ? እኔማ ሰፈር ውስጥ ላገኘው ሞክሬ ነበር ግን የለም። መለኛውን አግኝቼ ስጠይቀው ሄዷል፣ ወደ ገጠር ሄዷል ብሎ ነገረኝ እንጂ ባገኘውማ ጥሩ ነበር። መለኛው ደግሞ ከሱ ጋር ምን ይሰራል? መለኛውማ ሸኝቶ ሲመጣ ነው ያገኘሁት። እመነኝ ኪንጎ፣ ከዚህ በኋላ እዚህ ሰፈር ውስጥ አሹ የሚባል ሰው ካገኘሁት እገለዋለሁ። አትጠራጠር፣ እገለዋለሁ። ዳይመንድ አንተ ተናደው ነገር ማድረግ የለብህም። የሱን ጉዳይ እኮ በቃ ህግ ይፈታል። ህግማ ህግ ነው ይኸውልህ። እኔ ግን በገዛ እጄ አግኝቼ ዋጋውን ካልሰጠሁት በፍጹም ልረጋጋ አልችልም። ኧረ እባክህ ዳይመንድ፣ እንዴ አሁን ስለ ሮማን ነው ማሰብ ያለብህ። እሷ ናት እንክብካቤ የሚያስፈልጋት። አዎ ሮማን በጣም ከባድ ሁኔታ ውስጥ ነው ያለችው፣ ግን ማዘሯና ሻኪራ ከጎኗ አሉ። እኔ ግን አሹን አግኝቼ የሆነ ነገር ስላላረኩት በጣም ደብሮኝ በጣም ከፍቶኝ ነው እዚህ ብቻዬን ቁጭ ያልኩት። ቆይ አሹ እንዴት እንደዚህ ሊያደርግ ይችላል? እኔ የምልህ ወይ መጠጥ ጠጥቶ አይምሮን አጥቶ ቢሆን ነው እንጂ እንደዚህማ ሊያደርግ አይችልም። የፈለገ ቢሰክር እንዴት የገዛ እህቱ ላይ እጁን ያነሳል? ይሄ እኮ የሌለ መበላሸት እኮ ነው። እውነትህን ነው ዳይመንድ። እኔ ራሱ ስሰማ እኮ በጣም የተናደድኩት። አሹ እንደዚህ አይነት የወረደ ተግባር ያደርጋል ብዬ አላስብም። እመነኝ፣ ከዚህ በኋላ አሹ እዚህ ሰፈር ዘበኛ ሆኖ በፍጹም አይሰራትም። ታለም እንደሆነ አንዴ ያባረዋለች። እኔም ከዚህ በኋላ የእሱን ወንድምነት እንደዚህ ቅድድ አድርጌ ነው የጣልኩት። በገዛ እጄ ነው የምገለው። እዚህ ሰፈር ባገኘው እገለዋለሁ። አይ አሹ በገዛ እጁ ህይወቱን አበላሽ። አሁን ይኸውልህ ዋናው ነገር ከዚህ በኋላ ሮማንን እንድትረጋጋ ማድረግ ነው። እሱ ነው የሚሻለው። ዳይመንድ ለማንኛውም ከጎን ነኝ። አንተ አትጨነቅ። አቤት አቤት፣ አልቀረብም። አሹ ያልታመነ ከዚህ በኋላ እኔ ማንንም አላምንም። ማንንም ሰው ነው ማላምነው። አቀል እባክህ ዳይመንድ፣ የመረኝ ነው። በቃ ነገሩን አብረን ፈተዋል። አይ ኪንጉ፣ ከዚህ በኋላ ሰው ማመን በጣም ከባድ ነው። አሹ ያልታመነሽ አሁን ከዚህ በኋላ ማንን ነው ላምን የምችለው? ንገረኝ እስቲ፣ ማንን ነው ማምን? እውነትህን ነው ዳይመንድ፣ ሰው ማመን ከባድ በሆነበት ጊዜ ላይ ነው ያለነው። ቀላል ከባድ ነው። በእርግጠኝነት ቅድም መለኛው ሸኝቼዋለሁ ያለኝ ገጠር ሄዶ ነው የሚሆነው። ሌላ ምንም የሚሄድበት ቦታ የለም ኪንጉ። ወይኔ ምን አለ ሳይሄድ ባገኘው። እንዴትስ እንደዚህ አይነት ፋውል ሰርቶ ገጠር ይገባል? ይሄድ እባክህ፣ እዚህ መቀመጥ ለእሱ አይሆንም። እናቱ ጋር ቢሆን ነው የሚሻለው። እዛ ቤት ይቀርለታል። አይምሮ እኮ ይጠይቃል። የሰራውን ስራ በደንብ አድርጎ ነው የሚያስታውሰው። እሱማ ልክ ነህ። ለሰራው ስራ ዋጋ ይገኛል። አንተ ግን ተረጋጋ። ራስ እንደዚህ አታስጨንቅ።
እንዴት ናችሁ? እንዴት ነህ ዶክተር? ና እስኪ ና ቁጭ በል። እሺ ዶክተር፣ ታዲያ ልጅቷ እንዴት ናት? ተረጋጋች ወይስ ያው ናት? አራት ጨነቁ። አሁን እኮ ተረጋግታለች። ሁኔታዋን በጣም ጥሩ ደረጃ ላይ ይገኛል። ቅድም ከነበረችበት ደግሞ ፍርሃትና ድንጋጤ ትንሽ ትሻላለች አሁን። እግዚአብሔር ይመስገን። ልጅቷ እኮ በድኑና ቁጭ ብላ ስታለቅስ ሳያሰው የምትሆን አልመሰለኝም። ተመስገን። አንተ ገብተህ እንኳን አረጋጋት። ይኸው እኛም እፎይ ያለን። አሁን ትንሽ ረፍት አድርጋለች። ከዚህ በኋላ ግን የምትጨነቅ ወይ የምትረበሽ ከሆነ ግን በደንብ ተከታተሏት። እሺ እኔ ልጅ በጥንቃቄ እናያታለን። ታዲያ ሌላ የምናየውና የምንከታተለው ነገር አለ? የሆነ ያልተለመደ ነገር ካያችሁ እንደገና መረበሽና መጨነቅ ውስጥ ከገባች በአፋጣኝ ወደ ሆስፒታል ይዛችኋት ነው። እሺ ተባረክ የኔ ልጅ። እውነት ይሄን አክብሮትህንና ውለታን መቼም አልረሳም። ባለ ውለታችን ነህ። አረ ምንም አይደለም ማምዬ፣ ምስጋና እኮ ያስፈልገኝም እንዴ? ስራዬን የሰራሁት ይሄን ደግሞ ማድረግ እኮ የሙያ ግዴታዬ ነው። አዎ ማዬ፣ እሱ እኮ ስራውን ነው የሰራው። ይሄን ያህል ማጋነን አያስፈልግም። ተይ እንጂ ፍቅር፣ በሰዋቢነቱና በደግነቱ አመሰግንኩት እንጂ ሌላ ምን ጥፋት አጠፋውኝ? ዶክተር የእሷን ንግግር ፈጽሞ አትስማ። ምንም አይደል። ዋናው ነገር ሮሚ በጤንነቷ ላይ መገኘቷ ነው። ሮሚን ደግሞ በደንብ ተንከባከቧት። እሺ እኔ ልጅ፣ እግዚአብሔር ይባርክ። ተባረክ። አሜን እናቴ። በቃ መልካም ምሽት ይሁንላችሁ። አሁን ሊድ እና ታዲያ ወዴት ነው? ቡና አጠጣም እንዴ? አይ ሊድ፣ ገና የምሰራው በጣም ብዙ ስራ አለ። ሰላም ዋሉ። በቃ ሊድ። አሜን። ሰላም ዋሉ። አየሽ አይደል ምን አይነት ዶክተር እንደሆነ። ለሰው ልጅ ያለው ርህራሄና ደግነት ደስ ይላል። ትልቅ ሰው ነው። እማዬ ደግሞ ያየሹን ሰው በሙሉ አስተዋይና ደግ እያልሽ አታሞግሽ። እሱ እኮ ስራው ሊሰራ ነው የመጣው። ስራ ብቻ እኮ አይደለም ፍቅር፣ አታዩም እንዴ? ይሄ የሚያሳየው የልቡን በጎነት ነው። በጣም ደግ ሰው ነው። እሺ እማዬ፣ በቃ እንዳልሽ ይሁን። ግን ደግሞ ስለ ሮማን ጉዳይ ቀኑ ሙሉ ማውራት በጣም ሰልችቶኛል። በቃ እሷ አሁን ደህና ናት። ከዚህ በኋላ ስለ እሷ ጉዳይ ማውራትሽ እንተይ። እንደው አደይ የኔ ልጅ፣ እንደው አይኔን እያየሽ እውነቷን ንገሪኝ። እንደው ሀቃቁን እንደው ፍጹም እንዳትደብቂኝ። አሁን ስመጣ ከዳዊት ጋራ ለምን ደነገጣችሁ? የሆነ ነገር አጠራጥሮኛል። አረ እማዬ፣ ምንም ያጠራጥር ነገር የለም። እዚህ እኮ ምግብ እየሰራሁ መጥቶ እያወራኝ ነበር። እንዴ እሱማ በደንብ አምንሻለሁ ልጄ። ሳላምንሽ ቀርቼ እኮ አይደለም። እንደው ቅድም እናት ነኝና በሆነው ነገር ትንሽ ተጠራጥሬ እኮ ነው። የሆነ ነገር ተሰምቶኝ ነው። እንደው ከጮኛሽ ከዳዊት ጋር እንደው አብራችሁ ስትኖሩ ከትዳር በፊት ምንም አይነት ነገር የላችሁም አይደል? አረ እማዬ፣ እንደዚህ አይነት ነገር አልተፈጠረም። ቆይ እንዴት እንደዚህ አይነት ነገር ታስቢያለሽ? እንደው አደራሽን የኔ ልጅ፣ በአሁን ሰዓት ጊዜው ከፍቷል። የሰው ልጅ ጸባዩም ደግሞ በየሰዓቱ በየጊዜው ነው የሚቀያየረው። እንደው ክብርሽን ጠብቂ፣ እንደው አደራሽን። እንዴ እማዬ፣ እኔ እኮ ያንቺ ልጅ ነኝ። አንቺ ነሽ ያሳደግሽኝ። ስታሳድጊኝ የመከርሽኝ ምክር፣ የነገርሽኝ ነገሮች ሁሉ አልረሳም። ሁሉንም ታገብራለሁ። ጥሩ ነው የኔ ልጅ፣ ጥሩ ነው። እንደው እኔ እናትሽ ስለሆንኩ ነው በግልጽ ማወራሽ። ደግሞም እኮ ክብርሽን መጠበቅ ላንቺም ለትዳርሽም ጥሩ ነው። አውቃለሁ እማዬ፣ ሀሳብ እንዳይገባሽ። ዴቭም ቢሆን መልካም ሰው ነው። እኔም በጣም ይረዳኛል። ያው ዳዊትም እንደው ስርዓት ያለውና አክባሪ ልጅ ነው። ስርዓቱንም እንደሚያውቅ አውቃለሁ። አዎ እማዬ፣ ዴቭ ለእኔም ሆነ ለቤተሰቤ ትልቅ ክብር አለው። አስገድዶኝም ሆነ ተጋፍጦኝ አያውቅም። እግዚአብሔር ይመስገን። ተመስገን ተመስገን። እንደዚህ አይነት አስተዋይ እጮኛ ስለሰጠሽ ምስጋና ይድረሰው። እኔም እንደው ዝም ብዬ ነው መጠርጠሬ፣ ልክ አልነበርኩም። እሱ ምን ያህል አስተዋይ ልጅና ለኛ እንደሚያስብ አውቃለሁ። እንደው ይቅር በይኝ እናቴ፣ አጉል ተጠራጠርኩ። እማዬ፣ ዴቭ እኮ በጣም መልካም ሰው ነው። ደግሞ ለሱ ፈጣሪን አመሰግናለሁ። ያንቺም ጸሎት ነው እንደሱ አይነት ሰው ላይ የጣለኝ። እውነት ነው የኔ ልጅ፣ እውነት ነው። ዳዊትም ቢሆን ቅንና አስተዋይ ልጅ ነው። በዚሁ መከባበራችሁ ብትቆዩና ለትዳራችሁ ጥሩ መሰረት ብትጥሉ ለእናንተም ጥሩ ነው። እንደው ተባረኩልኝ፣ የተባረከ ልጅ ተባረኩ። እማዬ፣ ያንቺንም ቃል አከብራለሁ። ከሱ ጋርም በመከባበር እንኖራለን። ጎሽ ጎሽ። አንቺ ኩኩሻ ምንድን ነው ጥለሽ የምትመጪው? አላቅም ቅምጥል፣ እውነት አላቅም። በቃ አይምሮዬ በቃ ከሱ ውጭ ምንም ነገር ማሰብ አልቻለም። እኔ በጣም ጨንቆኛል። በጣም ናፍቆሻል ማለት ነው። ታዲያ ለምን ዝም ብለሽ ከምትጨነቂ አትደውልለትም? ደውለሽ ብታወሪ አይሻልም? በፍጹም አላረገውም ቅምጥል። እኔማ ደውዬ ራሴን አላስነቅም። ከፈለገ ራሱ አይደውልም እንዴ? እሺ ማደውይ ከሆነ ደግሞ ቤቱ ሂጂ።
በጭራሽ አላረገውም። ቆይ እሱ የት አባቱ ጠፍቶ ነው እኔን የማይፈልገኝ? ቆይ ሙሉ ቀን የት ሄዶ ነው ዛሬ? ሀይ ኩኩሻ፣ እዚህ ያለ ምክንያት ከምትጨነቂና ከምትቀመጪ ወይ ደግሞ ቤቱ ሄደሽ ቼክ አድርጊ። ኧረ እባክሽ ሄጄስ ምን ልሰራ? መቼም ናፍቀኛል ምናምን ልለው አይደለም አይደለ? ኧረ በእናትሽ አልሄድም። ሀይ ኩኩሻ፣ ያመረግም መጨረሻሽ እዚህ መንገድ ላይ ተቀምጦ ዳይመንድን ጥበቃ ይሆናል ብዬ አስቤ አላውቅም ነበር። ቅምጥል ረፊ፣ እሺ እኔ ላቀልጅ። እኔ ከቁም ነገር አስቤ ነው እያወራሁሽ ያለሁት። እኔ እኮ የምልሽ የምርሽን ከሆነ ወይ ደግሞ ሄደሽ ቼክ አድርጊ ወይ ደግሞ አርፈሽ ተቀመጪ በቃ። ማረፉንም አልቻልኩም። ደግሞ ወደ እሱ መሄድም ይከብዳል። ምን ማድረግ እንዳለብኝ አልገባኝም ቅምጥል። ይኸውልሽ ኩኩሻ፣ በቃ እኮ ምንም አይነት ምክንያት አያስፈልገውም። በቃ ቤቱ ሄደሽ አንኳኩተሽ መግባት እኮ ነው። ምናልባት እሱም ያንቺ መምጣት እየጠበቀ ይሆናል። አረ ቢያዝበኝማ ይመጣ ነበረ። እሱ ያቺ ልጅ ከመጣች ጀምሮ ጭራሽ እኔን ማሰብ ራሱ አልቻለም። አይደለም ይኸውልሽ፣ ስሚ ዳይመንድ ራሱ በጣም ነው የሚወድሽ። ዝም ብለሽ በጥርጣሬ ራስሽን አታቃጢ እሺ። እኔ አላቅም ቅምጥል፣ ብቻ ነገር ሁሉ ግራ ገብቶኛል። ከፈለገ ደግሞ አይመጣም እንዴ? ደግሞ መጥቶ ራሱ ትትቢለኝ አልሰማውም። እሺ አንቺ ደግሞ ዝም ብለሽ አሳቂብኝ እስቲ። አረ ሩታዬ፣ ይሄ ልጅ ኮዛ ገብቶ ቀረ እንዴ? ቆይ ሁሉ ሰዓት ምን እየሰራ ነው? እነዚህ መኖሬን ረስቶታል ይሄ ልጅ። ዶክተርዬ እባክህ አትበሳጭ። እኔ እኮ ሮማንን እያወራ ይሆናል። ትንሽ ታገሱ፣ አትበሳጭ። እንዴ ይሄኔ ቆይ ምንድነው ይሄ ሁሉ ሰዓት? በጣም ቆየሁ እኮ። መቼም እነዚህ መኖሪያ ረስተው አይደለም አይደል እንዴ? ዶክተር ካሞን፣ ልጅቷ እኮ ሮሚ ነች የኔ ቆንጆ። ደግሞ ከሷ ጋር ሲሆን እኮ ሰዓቱ እንዴት እንደሚሮጥ አላውቅም። አንተ ሮማን እንደሆነችማ እኮ በደንብ አውቃለሁ። ግን ደግሞ ሕክምናውን ካረክላትና እሷ ረፍት ካደረገች በኋላ እኮ ቶሎ መምጣት ነበረብህ እንዴ። እዛም እኮ ስራ አለኝ። አይ ዶክተር ዩ ዶንት አንደርስታንድ። እንዴ እሷ እኮ አሁን ስሜቷ የተረበሸች ሰው ነች። ደግሞ እኮ እሷን አጽናንቼ እኮ ነው የመጣሁት እንዴ። ኦ ማይ ጋድ። ሰላም ዶክተር ሄኒ ይባላለሁ። የዚህ ሸበላ አማካሪውም ጓደኛውም ቤተሰቡም ሁሉ ነገሩ ነኝ። አንቺ ማን ልበል የኔ ቆንጆ? እሺ ዶክተር ሄኒ፣ እኔ ደግሞ ሩታ እባላለሁ። ኦ ማይ ጋድ፣ እኔ አላምንም። አንቺ ነሽ ሩታ ማለት? ሩታ ነች እንዴ? አንቺ ዩቲ እኮ ካናዳ ድረስ እየደወለ ጨቀጨቀኝ ነበር። ሄሎ ሄኒ፣ ሩታ እኮ መታለች። ከሩታ ጋር እኮ ሄደን ከሩታ ጋር እኮ መተን ሩታ ሩታ ሩታ። እንዴ ሁሌ ነበር እኮ ስላንቺ የሚነግረኝ። አረ ያረጋጋው ምንድነው ያለው እንዴ? አስገባተር ተረጋጋ። ልቀቀኝ እባክህ። እንዴ ዳውራበት ምን ሆኖ ነው እንዴ? ሞች ሩታ፣ የመሬን እኮ ነው የምልሽ። ዶክተር ስላንቺ የነገረኝ የምታውቂ ኖሮ። ይኸውልሽ ሩታዬ፣ እኔን ቀለል ብለሽ አዋሪኝሽ፣ እንዳትፈሪ። አይ ዶክተር ሄኒ፣ ምንም አልፈራውክም። ሁለታችሁም ደስ የምትሉ ጓደኛሞች ናችሁ። አመሰግናለሁ ሩታዬ። ይኸውልሽ አሁን ግን ትልቅ አደራ አለኝ ላንቺ። ምንድን ነው? ይኸውልሽ ሮማንዬን ተንከባከቢልኝሽ። እሷን ደግሞ ከተንከባከብሽልኝ ላንቺ ትልቅ ውለታ ነው ያለኝ፣ እንዳትረሹ ይሄንን። ምን አይነት ውለታ ልትውልኝ ትችላለህ ዶክተር ሄኒ? እስኪ ንገረኝ። ተመልከች ማን አጠገቤ እንዳለ። ኤኒ በቃ አንተ ወዲህ ጠብቀኝ፣ እመጣለሁ። በጣም ኦኬ ኦኬ፣ በቃ ዩቲ፣ በቃ ሄዳለሁ። ምንድነው እንደዚህ መሆን? ተረጋጋ እንጂ። ሩታዬን ደግሞ ትንሽ በወራት ምን ችግር አለ እንዴ? ይኸውልሽ ሩታዬ፣ ባይ በቃሽ። የሮሚ ነገር ደግሞ አደራ በቃ ትኝ እንደዚህ ወጥቶ ነው። እሺ ሄኒ፣ የጀመርነውን ጨዋታ ደግሞ እንጨርሳለን። እንዳታስቢ ሩታዬ፣ እንጨርሳለን። ሩታዬ በጣም ይቅርታ። ያው ይሄን እኮ ሰው ማስጨነቅና መጫወት በጣም ስለሚያበዛ ነው። አትቀየምሽ? አይ ዶክተር፣ እኔ እኮ ምንም አልተቀየምኩትም። በጣም ተጫዋች ነው፣ እንደውም ተመችቶኛል። ይኸውልሽ እኔ ከካናዳ ጀምሮ ተጫዋች ነኝ በሚል ሰበብ ይኸው ማያወራው ነገር የለም። በቃ እሱን አትስምሽ። ቆይ ቆይ ዶክተር፣ እውነት ግን ካናዳ እያለ ስለ እኔ ታወሩ ነበር? ማለቴ ስለ እኔ ነግረከው ነበር? ንገረኝ። አረ ሩታዬ፣ እሱ ዝም ብሎ ነው ያው ስለ ስራ ነው እንጂ እኔ ስለ ሌላ ነገር አላወራሁትም። እሺ ዶክተር፣ በቃ ትጨነቅሽ፣ ያምንካለሁ። ዋናው ግን ዶክተር ማለቴ ዶክተር ሄኒ ጓደኛክ በጣም ደስ የሚል ሰው ነው። አዎ በጣም ተጫዋች ነው። ግን ደግሞ ይኸውልሽ ስለ እኔ የሚያወራውን ምንም ነገር እንዳታምኚው እሺ? እሺ ዶክተር፣ ስለመጣችሁና ሮማንን ስለረዳችኋት በጣም እናመሰግናለን። ምንም አይደለም ሩታዬ። በቃ ስለ ሮማን አዲስ ነገር ካለና ከተረበሸች ወዲያውኑ ደውይልኝ እሺ? እሺ ዶክተር፣ በፍጥነት እንደውልልካለን። እሺ በቃ እኔ ልጅ ቻው። ያስቀመጠ ሰበብ ማያጣክ አልባባ ይሙት። እኔ ምንም ማቆ ነገር ምንም በማላቆ ነው ተደበደብኩ። ኧረ እባክህ ባላጠፋው ነገር ማን ይደበድባል? ሌባ ስለሆንክ ነው እዚህ ደብድበው ያጋደሙክ። እኔ ሌባ አይደለም ኩኩሻ፣ የምር እኔ ምንም ማቆ ነገር የለም። እባካችሁ እርዱኝና አንሱኝ። በምንድን ነው የምንረዳ? እባክህ ደዛ ኩኩሻ እባክሽ ዳይመንድ ያገናኝ።
ብዙ ስለማላውቀው ነው። እሱን ካገኘው ሰላም ይሰማኛል። አልወስድም እባክህ። እኔ እኮ የዳይመንድ ጠባቂ አይደለሁም። እዛው ፈልጋ አግኘው ራስ። አረ ኩኩሻ ምሻል እንደ ሂጂና ውሰጂ። ይኸውልሽ ዳይመንድን የምታገኝበት አሪፍ አጋጣሚ ነው። ስለዚህ ብትወስጂ ነው የሚሻልሽ። እሺ በቃ ወስደዋለሁ። ትከተለኛለህ። ቤቱ አደርሳለሁ ዳይመንድ ጋር። ኩኩሻዬ በጣም ነው የማመሰግነው። እሺ የኔ ሀቢብቲ ይመችሽ። አይሻ ኩኩሻ አሁን አጋጣሚው በጣም ጸዴ ነው። በቃ ውሰጂ። ቅምጥል ዝም በይ እስቲ። እንዴ እኔ እኮ ዳይመንድም አይፈልግ አይደለም እሱን ልረዳው ነው ይዤው የምሄደው አይደል? በጣም ይመስላል። ኩኩሻዬ እሺ በፍጥነት እንጂ በእናትሽ እኔ ሁሉ ነገሩን እያመመኝ ነው። ይህን ስሙ ልክ አይደለም በእናትሽ። ይለ እና እንሄዳለን ግን ማለት ነው መንገድ ላይ ቆማለሁ ምናምን ካልክ ግን ጥዬክ ነው የምሄደው። እሺ በቃ እኔ ወደ ቤት ሄዳለሁ። እሺ አንቺም እሱን አድርሽ፣ በዛውም ዳይመንድና ወርተሹ ነይ። እሺ ግምት ኩኩሻዬ ዳይመንድ ቤት ያለ ይመስልሻል? ሌላ ምን መሄጃ አለው? እዛው ቤቱ ተጎልቶ ይሆናል። አትጨነቅ። በቃ ና እንሂድ አሁን። ቶሎ ቶሎ ተራመድ ታዲያ። You got me. You got something everybody who can see. Just give it up. We don't money, honey, we don't. ቆይ አንተ ልጅ መቼ ነው ተረጋግተህ ቆመህ ሰው መጠበቅ የምትችለው? ደግሞ ረስቼው እንዴ። ቆይ አንተ ልጅ መች ነው አፍህን መሰብሰብ የምታውቀው? መች ነው ላፍ ለከት የምታበጅለት? እንዴ ምንድነው ስትለፈልፍ የነበረው? Oh come on, what's wrong with you? እንዴ እኔ እኮ እውነቴን ነው የምልህ። ሩታ ደግሞ ለአንተ ትልቅ ፍቅር ነው ያላት። ለምን ግን ከሷ ጋር ፍቅሯን ተቀበል አብራት አታንም? በጣም ነው እኮ የምትወደው። ሆዲያትስ ሚነሶን ጥሩ አይመኞልሽ እኔ ካጠገብሻለሁ ፍጹም አልጠላሽም። ወዳጅ ነው የሚመስሉት ዘመድ አሳቢ ጓደኛ በውስጥ ያሰሉት ሸሩና ሊለያዩንኛል